ይህ የ12ኛ ክፍል ኢኮኖሚክስ ዩኒት 1 ፓርት 2 ነው። በዚህ ቪዲዮ የማክሮ ኢኮኖሚክ ኬይ ቻሌንጅ የሆነውን ቢዝነስ ሳይክልን በመጠን በማድረግ አቀርብላችኋለሁ። ቢዝነስ ሳይክልን በሚገባ ለመረዳት እስከ መጨረሻው አብሮ መቆየት የመጀመሪያ ተግባር ይሆናል። ትምህርቱን ከመጀመራችን በፊት የትምህርቱን ዓላማዎች ኦብጀክቲቭስ ላስተዋውቃችሁ። የመጀመሪያው ዲፋይን ቢዝነስ ሳይክል ነው። በዚህ ቢዝነስ ሳይክልን በሚገባ ዲፋይን ካደረግን በኋላ ሁለተኛው ኤክስፕሌን ዘ ፎር ፌዝ ኦፍ ቢዝነስ ሳይክል ነው። ይሄ ደግሞ አራቱ የቢዝነስ ሳይክል ፌዞች ምንድናቸው የሚለውን ካየን በኋላ እነሱንም ተረድተን የዕለቱን ትምህርት እንጨርሳለን። አሁን ትምህርቱን ላይክ በማድረግ እንጀምራለን። ቀጥታ እንጀምር። ሳይክል ኢዝ አፕ ኤንድ ዳውን ኦፍ ኢኮኖሚክ አክቲቪቲስ ይለናል። ኢኮኖሚክ አክቲቪቲዎች እዚህ ጋር ምንድናቸው የሚለውን ደግሞ ስናይ ኢኮኖሚክ አክቲቪቲ ፕራይስን ይዛል፣ አውትፑትን ይዛል፣ ኢንካምን ይዛል፣ ኢንቨስትመንትን ይዛል፣ እንዲሁም ደግሞ ኢምፕሎይመንትን ይዛል ማለት ነው። እነዚህ ፕራይስም፣ አውትፑትን፣ ኢንካምን፣ ኢንቨስትመንት እንዲሁም ኢምፕሎይመንት ኢኮኖሚክ አክቲቪቲ እያልን እንጠራቸዋለን ማለት ነው። ምክንያቱም አንድን አውትፑት ፕሮዱስ ስናደርግ ያው ኢኮኖሚክ አክቲቪቲ ነው። ኢንካምን ኤርን ስናደርግ እንደዚህ ነው። ኢንቨስት ስናደርግም እንደዚህ ነው። ሌበር ስናደርግም ያው አንዱ ኢኮኖሚክ አክቲቪቲ ነው ማለት ነው። በጠቅላላው ያው ቢዝነስ ሳይክል አፕ ኤንድ ዳውን ኦፍ ኢኮኖሚክ አክቲቪቲ ነው ብለን እንጠራዋለን ማለት ነው። አውትፑት አፕ ሲያደርግ እንዲሁም ዳውን ሲያደርግ፣ ኢንካም አፕ ሲያደርግ እንዲሁም ዳውን ሲያደርግ፣ ኢንቨስትመንት አፕ ሲያደርግ እንዲሁም ዳውን ሲያደርግ፣ ኢምፕሎይመንትን በተመሳሳይ አፕ እና ዳውን ማድረግ ማለት ያው ይሄ ቢዝነስ ሳይክል እየተባለ ይጠራል ማለት ነው። ይሄ የመጀመሪያው ኦብጀክቲቭ ነው። ሁለተኛው ደግሞ ምንድነው ስንል ቢዝነስ ሳይክል ሃዝ ፎር ፌዝስ አራት ፌዞች አሉት። እነዚህ አራት ፌዞች ስማቸው ምንድነው የሚለውን በምናይበት ጊዜ የመጀመሪያው ፌዝ ፒክ ፌዝ ብለን እንጠራዋለን ማለት ነው። ፌዝ እያልን እንጠራዋለን። ይሄ የመጀመሪያው ነው። አሁን ቀጥሎ ፒክ ፌዝ ምንድነው የሚለውን አሁን ቀጥሎ የምናየው ይሆናል ማለት ነው። ሁለተኛው ሪሲሽን ፌዝ ወይም ደግሞ በሌላ አባባል ኮንትራክሽን እያልን የምንጠራው ፌዝ ነው ማለት ነው። ሶስተኛው ደግሞ ሪከቨሪ ፌዝ እየተባለ ይጠራል። አራተኛው እና የመጨረሻው ዲፕሬሽን ፌዝ ብለን እንጠራዋለን ማለት ነው። እንግዲህ እነዚህ የቢዝነስ ሳይክል አራቱ ፌዞች ተብለው ይጠራሉ ማለት ነው። አሁን ቀጥታ የምንሄደው ደግሞ ፒክ ፌዝ ማለት ምን ማለት ነው፣ ሪሲሽን ፌዝ ማለት ምን ማለት ነው፣ ሪከቨሪ ፌዝ ማለት ምን ማለት ነው፣ እንዲሁም ዲፕሬሽን ፌዝ ማለት ምን ማለት ነው ወደሚለው እንሂድ ማለት ነው። እነዚህ ግን ያው የቢዝነስ ሳይክል አራቱ ፌዞች ተብለው ይጠራሉ ማለት ነው። አሁን ቀጥታ ፒክ ፌዝ ወደሚለው እንሂድ። ፒክ ፌዝ ኢዝ ዘ ሃይስት ኦር ዘ ቶፕ ሌቨል ኦፍ ፕራይስ፣ አውትፑት፣ ኢንካም፣ ኢንቨስትመንት ኤንድ ኢምፕሎይመንት ነው የሚለን እዚህ ጋር። እነዚህ ኢኮኖሚክ አክቲቪቲዎች ፕራይስም አውትፑት፣ ኢንካም፣ ኢንቨስትመንት እንዲሁም ደግሞ ኢምፕሎይመንት ሃይ ሌቨል ወይም ደግሞ ማክሲመም ፖይንት ላይ የሚደርሱበት ፌዝ ወይም ደግሞ ፔሪድ ፒክ ፌዝ ብለን እንጠራዋለን ማለት ነው። ይሄን ያው የመጀመሪያው ፌዝ ነው ማለት ነው። አውትፑት ራይዝ እያደረገ ይሄዳል፣ ኢንካም ራይዝ እያደረገ፣ ኢንቨስትመንትም ራይዝ እያደረገ፣ ኢምፕሎይመንትም ራይዝ እያደረገ ሄዶ መጨረሻ ደረጃ ላይ በሚደርስበት ጊዜ ወይም ከዛ በኋላ በማይጨምርበት ጊዜ ያን ፌዝ ፒክ ፌዝ ብለን እንጠራዋለን ማለት ነው። ወይም ደግሞ እነዚህ አሁን የጠራኋቸው ማክሲመም ፖይንት የሚደርሱበት ኤሪያ ነው ማለት ነው። ይሄ ፒክ ፌዝ እያለን የምንጠራው this means price, output, income, investment and employment reaches maximum in this phase። በዚህ ፌዝ ጊዜ ኢንካምም ይሁን አውትፑትም ፕራይስም እንዲሁ ኢንቨስትመንት፣ ኢምፕሎይመንት ማክሲመም ፖይንት የሚደርሱበት ፌዝ ነው ማለት ነው። ይሄ ፒክ ፌዝ እያልን የምንጠራው ከስሙ እንደምትረዱ ፒክ ፌዝ ማለት ይሄ ሲሆን፣ ወደ ሁለተኛው ስንሄድ ሪሲሽን ፌዝ እያልን እንጠራዋለን ሁለተኛው ማለት ነው። ይሄ ደግሞ ምንድነው ስንል ሪሲሽን ፌዝ ኢዝ ዳውንዋርድ ሞመንት ኦፍ ፕራይስ፣ አውትፑት፣ ኢንካም፣ ኢንቨስትመንት ኤንድ ኢምፕሎይመንት። ይሄ ልክ እንደ ፒክ ፌዝ ሳይሆን ሪሲሽን ፌዝ የምንለው ይሄ ዳውንዋርድ ሞመንት ነው። እነዚህ ኢኮኖሚክ አክቲቪቲዎች ሞመንት አለ። ይሄ ሞመንት ግን አፕዋርድ አይደለም። ምንድነው ዳውንዋርድ ሞመንት እያልን እንጠራዋለን። ይሄ ማለት ምንድነው ፕራይስ ኮንቲኒዩስሊ ፎሎ ያደርጋል፣ አውትፑት ኮንቲኒዩስሊ ምን ያደርጋል ማለት ነው ፎሎ ያደርጋል፣ ኢንካምም እንዲሁ ፎሎ ያደርጋል ማለት ነው። ኢንቨስትመንት፣ ኢምፕሎይመንትም እነዚህ ኮንቲኒዩስሊ ፎሊንግ እያደረጉ የሚሄዱ ከሆነ ይሄ ሪሲሽን ፌዝ እያልን እንጠራዋለን ማለት ነው። ይሄ ማለት በሌላ አባባል ምን ማለት ነው? ፕራይስ፣ አውትፑት፣ ኢንካም፣ ኢንቨስትመንት እንዲሁም ኢምፕሎይመንት ኮንቲኒዩስሊ ፎሊንግ እያደረጉ ወይም ደግሞ እየቀነሱ ወይም ዲክሪዝ እያደረጉ የሚሄድበት ፌዝ ነው። ይሄ ሪሲሽን ፌዝ የምንለው ማለት ነው። ይሄ ምንድነው
ያው ኮንቲኒዩስሊ ፎሊንግ እያደረጉ የሚሄዱበት ፌዝ ነው ማለት ነው። ይሄ ከዚህ ቀጥሎ የምናገኘው ነገር ምንድነው? ሪከቨሪ ፌዝ ነው። ይሄ ደግሞ የሪሴሽን ተቃራኒ ነው። ሪሴሽን የምንለው አፕዋርድ ሞመንት ነበረ። ይሄ ግን ምንድነው? ሪሴሽን የምንለው ዳውንዋርድ ሞመንት ነበረ። ሪከቨሪ የምንለው ግን እዚህ ጋር ምን ሆኗል ማለት ነው? በተቃራኒው አፕዋርድ ሞመንት ሆኗል ማለት ነው። ይሄ ማለት ምን ማለት ነው? ፕራይስ፣ አውትፑት፣ ኢንካም፣ ኢንቨስትመንት እንዲሁም ደግሞ ኤምፕሎይመንት ያለማቋረጥ ራይዝ እያደረጉ የሚሄዱበት ፌዝ ነው ማለት ነው። በእርግጥ የራይዝ እያደረጉ ቢሄዱም ግን ገና ፒክ ፌዝ ላይ ወይም ደግሞ ማክሲመም ፖይንት ላይ ላይደርሱ ይችላሉ። ግን ፕራይስ ኮንቲኒዩስሊ ራይዝ ነው። አውትፑትም እንዲሁ ነው። ኢንካምም ኮንቲኒዩስሊ ራይዝ እያደረገ ነው የሚሄደው ማለት ነው። ኢንቨስትመንትም በተመሳሳይ ኢምፕሎይመንትም ያለማቋረጥ ራይዝ እያደረጉ ይሄዳሉ ማለት ነው። ይሄን ነው እንግዲህ ምንድነው አፕዋርድ ሞመንት የምንለው ማለት ነው። የነዚህ የኢኮኖሚክስ አክቲቪቲዎች ሞመንቱ አፕ ስላደረገ ወይም ደግሞ እንደዚህ ወደ ላይ ፖዚቲቭ ስሎፕ ነው ማለት ነው። እንደዚህ ያደረገ የሚሄድ ከሆነ ይሄ ያው ሪከቨሪ ፌዝ እንለዋለን ማለት ነው። በተቃራኒው ሪሴሽን ፌዝ የምንለው ግን ምንድነው? ከላይ ተነስቶ ወደ ታች ነው ሞቭ እያደረገ የሚሄደው ማለት ነው። ከላይ ተነስቶ ወደ ታች ሞቭ አደረገ ማለት ነው ቀነሰ ማለት ነው። ይሄ እንደሚያሳየን ማለት ነው። ያም ሆነ ይሄ ሪሴሽን እና ሪከቨሪ ተቃራኒ ወርዶች ናቸው ማለት ነው። ይሄ ማለት በሌላ አባባል ምን ማለት ነው? ፕራይስ፣ አውትፑት፣ ኢንካም፣ ኢንቨስትመንት እንዲሁም ኤምፕሎይመንት ኮንቲኒዩስሊ ራይዝ እያደረጉ ይሄዳሉ ማለት ነው። ባጭሩ ይሄ ነው የምንረዳው ማለት ነው። ከዚህ ጋር ይሄው እዚህ ጋር ምንድነው የሚለን? ኮንቲኒዩስሊ ራይዝ እያደረጉ ይሄዳሉ ይላል። ይሄኛው ደግሞ ምንድነው? ኮንቲኒዩስሊ ፎሊንግ እያደረገ ይሄዳል ማለት ነው። ስለዚህ ያው እነዚህ ተቃራኒ ወርዶች ናቸው ማለት ነው። አራተኛውና የመጨረሻው ምንድነው? አራተኛውና የመጨረሻው ዲፕሬሽን ፌዝ ነው። ይሄ ዲፕሬሽን ፌዝ የምንለው ደግሞ የሚቃረነው ፒክ ፌዝ ከሚለው ጋር ነው ማለት ነው። ልክ ሪሴሽን እና ሪከቨሪ ተቃራኒዎች እንደሆኑ ዲፕሬሽን እና ፒክ ፌዝ የምንላቸው ደግሞ እንዲሁ ተቃራኒ ናቸው ማለት ነው። ምክንያቱም ይሄኛውን ስናየው ፒክ ፌዝ ኢዝ ዘ ሃይስት ሌቨል ኦፍ አውትፑት ፕራይስ ኢንካም ኤንድ ኢምፕሎይመንት ይላል። ይሄኛውን ስናየው ደግሞ ዲፕሬሽን ፌዝ ኢዝ ዘ ሎስት ኦር ቦቶም ሌቨል ኦፍ አውትፑት ፕራይስ ኢንካም ኤንድ ኢምፕሎይመንት ነው የሚለን ማለት ነው። ይሄኛው ሃይስት ነው፣ ይሄኛው ደግሞ ሎስት ነው ማለት ነው። ይሄኛው ቶፕ ነው፣ ይሄኛው ቦቶም ነው ከዚህ ጋር የሚያሳየን። ስለዚህ የፒክ አንዱ ተቃራኒ ወርድ ነው ማለት ነው። ይሄ ዲፕሬሽን ፌዝ የምንለው ምክንያቱም ምንድነው እዚህ ጋር ቦቶም ወይም ደግሞ ሎስት ሌቨል ኦፍ ፕራይስ ነው፣ አውትፑት ነው፣ ኢንካም ነው፣ ኢንቨስትመንት ነው እንዲሁም ኤምፕሎይመንት ነው ማለት ነው። ይሄ ስለዚህ አውትፑትም ያው ቦቶም የሚደርስበት ፔሪየድ ነው። ኢንካምም ያው ሎስት ሌቨል የሚደርስበት ፔሪየድ ነው። ኢንቨስትመንትም ኤምፕሎይመንትም ይሄ ማለት በዚህ ጊዜ ሁሉም እነዚህ ኢኮኖሚክ አክቲቪቲዎች ያው ሚኒመም ፖይንት የሚደርሱበት ፔሪየድ ወይም ደግሞ ፌዝ ዲፕሬሽን ፌዝ እያለን እንጠራዋለን ማለት ነው። ከዚህ ጋር እንደሚያሳየን this means price, output, income, investment and employment reaches minimum in depression phase ነው። ይሄን ተመለከቱት። ያኛው እነዚህ ኢኮኖሚክ አክቲቪቲዎች ማክሲመም የሚደርሱበት ፌዝ ነበረ ፒክ ፌዝ የምንለው። ይሄኛው ግን ምንድነው ሚኒመም ፖይንት የሚደርሱበት ፌዝ ነው ማለት ነው። ሚኒመም ፖይንት ሪች የሚያደርገው ወይም ደግሞ የሚደርሰው ምንድነው ስንል አውትፑት ነው። ሚኒመም ፖይንት የሚደርሰው ፕራይስ ነው። ሚኒመም ፖይንት የሚደርሰው ኢንካም ነው፣ ኢንቨስትመንት ነው እንዲሁም ኢምፕሎይመንት ነው ማለት ነው። ሚኒመም ፖይንት ላይ ደርሶ የምናገኘው። ስለዚህ እነዚህ ኢኮኖሚክ አክቲቪቲዎች አውትፑትም ይሁን ፕራይስም ይሁን ኢንካምም ይሁን ኢንቨስትመንት እንዲሁም ኢምፕሎይመንት ሚኒመም ፖይንት የሚደርስበት የቢዝነስ ሳይክል ፌዝ ምንድነው ካልን ያው ዲፕሬሽን ይሆናል ማለት ነው። እዚህ ጋር እንዳየ ነው። ቀጥሎ ያለው በእነዚህ አራት ፌዞች በየግል ስናያቸው ፕራይስ ምንድነው የሚሆነው? በፒክ ፌዝ ጊዜ፣ በሪሴሽን ጊዜ፣ በዲፕሬሽን ጊዜ፣ በሪከቨሪ ጊዜ ፕራይስ ምን ይሆናል? አውትፑት ምን ይሆናል? ኢምፕሎይመንት ምን ይሆናል? ኢንቨስትመንት ምን ይሆናል? እንዲሁም ኢንካም ምን ይሆናል የሚለውን አሁን ደግሞ በዚህ እናያለን ማለት ነው። ፒክ ፌዝን ስናየው በዚህ ፌዝ ጊዜ ፕራይስ ማክሲመም ነው የሚደርሰው። አውትፑትም አስቀድሜ እንዳልኳችሁ ማክሲመም ነው። ኢምፕሎይመንትም ማክሲመም ነው። ኢንቨስትመንትም ማክሲመም ነው። ኢንካም ራሱ እዚህ ጋር ማክሲመም ይደርሳል ማለት ነው። ሁለቱም ፖዚቲቭ ሪሌሽንሺፕ ነው ያላቸው ማለት ነው። ፕራይስ ራይዝ ሲያደርግ አውትፑትም ራይዝ ያደርጋል። አውትፑት ራይዝ ለማድረግ ኢምፕሎይመንትን ራይዝ ማድረግ ያስፈልጋል። አውትፑት ራይዝ አደረገ ማለት ያው ኢንቨስትመንት ራይዝ እያደረገ ነው። ኢንቨስትመንት ራይዝ አደረገ ማለት ደግሞ ያው ኢንካም ራይዝ እያደረገ ነው ማለት ነው። ስለዚህ እነዚህ አራቱ ኢኮኖሚክ ቫሪያብል ወይም አክቲቪቲ የምንላቸው ሁሎችም ማክሲመም ፖይንት የሚደርሱበት ኤሪያ ፒክ ፌዝ ተብሎ ነው የሚጠራው ማለት ነው። ወደ ሪሴሽን ስንመጣ ፕራይስ ምንድነው ከዚህ ጋር ኮንቲኒዩስሊ ዲክሪዚንግ ነው የሚያደርገው ያለማቋረጥ። ለምሳሌ 20 ነበረ 18 17 16 15 እያለ
ያለም አቋራጭ ኮንቲኒዩስሊ ዲክሪዝ እያደረገ ይመጣል። ፕራይስ ዲክሪዝ ማድረጉን ተከትሎ አሁንም አውትፑትም ኮንቲኒዩስሊ ዲክሪዝ እያደረገ ይመጣል ማለት ነው። አውትፑት ኮንቲኒዩስሊ ዲክሪዝ አደረገ ማለት ኢምፕሎይመንትም ኮንቲኒዩስሊ ዲክሪዝ ነው እያደረገ የሚመጣው ማለት ነው። ኢምፕሎይመንትም ዲክሪዝ አደረገ ማለት ያው ኢንቨስትመንትም በዛው ኮንቲኒዩስሊ ዲክሪዝ ማድረጉ አይቀርም። ኢንቨስትመንት ቀነሰ ስንል ያው ኢንካምም በዛው አብሮ ዲክሪዝ ማድረጉ አይቀርም ማለት ነው። ስለዚህ ሪሴሽን ፔሪየድ ላይ ፕራይስን፣ አውትፑትን፣ ኢምፕሎይመንትን፣ ኢንቨስትመንትን እንዲሁም ኢንካም ኮንቲኒዩስሊ ዲክሪዝ የሚያደርጉበት ቢዝነስ ሳይክል ፌዝ ነው ማለት ነው። ይሄ ሪሴሽን ፌዝ የምንለው። ወደ ሶስተኛው ስንመጣ ይሄ ዲፕሬሽን ፌዝ ያልነው ነው። በዚህ ጊዜ ደግሞ አስቀድሜ እንዳልኳቸው አሁን በቴብል ጥር አድርጌ ሳወጣው ነው ፕራይስ ያው ሚኒመም ፖይንት ይደርሳል። እዚህ ጋር ፕራይስ ሚኒመም ደረሰ ማለት የግድ ፕራይሱ ዝቅተኛ ከሆነ ፕሮዲዩሰሮች ለማምረት አይበረታቱም። ስለዚህ አውትፑቱን ሚኒመም ነው የሚደርሰው። አውትፑት ሚኒመም ደረሰ ማለት ኢምፕሎይመንትን በዛው ልክ ሚኒመም ነው። አውትፑቱ በኢምፕሎይመንት ስለሆነ አንዱ መመረቻው ካፒታል ቢኖር ኢንቨስትመንትን እዛው ሚኒመም ያደርጋል። ኢንቨስትመንት ሚኒመም አደረገ ማለት አውትፑት ሚኒመም አደረገ ማለት ኢምፕሎይመንት ሚኒመም አደረገ ማለት ኢንካምም አብሮ በዛው ልክ ሚኒመም ያደርጋል ማለት ነው። ስለዚህ ኢምፕሎይመንት ካልጨመረ ሰራተኛው የሚቀጠረው አውትፑት ሲጨምር ነው። ሰራተኛው የሚቀጠረው ኢንቨስትመንት ሲጨምር ነው ማለት ነው። ስለዚህ ኢንካምም በዛው ልክ አብሮ ይወርዳል ማለት ሪከቨሪ ፌዝ ነው። ይሄ ደግሞ ፕራይስ ምንድነው የሚሆነው በዚህ ፌዝ ስንል ኮንቲኒዩስሊ ኢንክሪዚንግ እያደረገ ነው የሚመጣው ማለት ነው። ከዚህ ጋር ፕራይስ ኢንክሪዚንግ እያደረገ ይሄዳል ማለት ነው። ስለዚህ አውትፑት ለመጨመር ደግሞ እዚህ ጋር ኢምፕሎይመንት መጨመር ግድ ይሆናል ማለት ነው። ስለዚህ አውትፑትን ስንጨምር ኢምፕሎይመንትን በዛው ሌቨር እየጨመረ ስለሚሄድ ይሄን አብሮ እያደገ ይሄዳል ማለት ነው። አውትፑት እና ኢምፕሎይመንት ጨመርን ማለት የግድ ኢንቨስትመንትን በሌላ አባባል እየጨመርን ነው ማለት ነው። ኢንቨስትመንትን ኮንቲኒዩስሊ ራይዝ እያደረገ ይሄዳል ማለት ነው። ሌላው እንግዲህ አውትፑት ጨመረ፣ ፕራይስ ጨመረ፣ ኢምፕሎይመንት ጨመረ፣ ኢንቨስትመንት ጨመረ ስንል ሄደው ኢንካምን መጨመራቸው አይቀርም ማለት ነው። ኢንካምም እነዚህ ኮንቲኒዩስሊ ራይዝ እያደረጉ ስለሄዱ ያው አብሮ ራይዝ እያደረገ መሄዱ አይቀርም ማለት ነው። ስለዚህ እስካሁን የተመለከታችሁት ቪዲዮ ይሄን ይመስል ነበር። የተወደዳችሁ የዚህ ቪዲዮ ተመልካቾች ይሄን ቪዲዮ ላይክ ያላደረጋችሁ ካላችሁ አሁን ላይክ አድርጉ። ይሄን ቻናል ቤተሰብ ለመሆን ወይም ደግሞ ለመቀላቀል ሳብስክራይብ የሚለውን አንዴ ክሊክ በማድረግ ቤተሰብ ይሁኑ። ሳብስክራይብ ከሚለው ጎን ያለችውን የደወል ምልክቷን አንዴ በመጫን በዚህ ቻናል እየተሰሩ የሚለቀቁ አዳዲስ ቪዲዮዎች በኖቲፊኬሽን እንዲደርሷት ክሊክ ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት የሚለውን ተጭናችሁ እዛ ላይ መጻፋችሁንም እንዳትተው ማለት ነው። ስለዚህ የተሰማችሁን ስሜት ኮሜንት የሚለውን ተጭናችሁ እዛ ላይ ጻፉልኝ። እኔም ያንን አይቼ ባላችሁት መሰረት የሚቻለውን አደርጋለሁ ማለት ነው።